ይሄን ጾም የኔ ነች እኔ መነዳዋለሁ ላለው 10 ምክንያት አስቀምጧል እዛ ላይ 10። እኔ ግን ከሰዓትም አንፃር ሁለቱም ብናገር 8ቱን እዛው ፈቱል ባሪ ላይ ታያላችሁ ቃልቻ የሆናችሁ ሰዎች ማለት ነው። አንደኛው ጾም የኔ ነች ያለበት አነ ሶም ላ የቀው ፊህ ሪያኡ ጾም የዩልኝ የስሙልኝ አያርፍበትም። ከማ የቀው ፊ ገይሪ መስገድ ላይ እንደሚወርቀው ሐጅ ላይ እንደሚወርቀው ጾም ራስ ዛሬ እኮ ጾም ያለው ብለህ እስካላወራህ ድረስ የዩልኝ በስራ ላይ አይወርቅም። ስትሰጠው የዩልኝ ሊገባ ይችላል። ጾም እኔ ብቻና ብቻ ነው ማውቀው ሰውየው እስካላወራ ድረስ ይላል። لأنه ليس يظهر من ابن آدم فبني آدم ይፋ የሚሆን የለም بفعله በመስራቱ وإنما هو شيء في القلب قلب ላይ ያለ ስራ ነው። وإن كان قد يدخله الرياء بالقول كما يصوم ثم يخبر بأنه صائم ጾሞ እንደሚያወራ ጾም ያለው እኮ ተሐጅር ግትር ያደርኩ ይላል። ተሐጅር ቁም ያደርኩ እንደ ተሐጅር ነገር እንደው በጣም ዱዓም ዳዕዋም ያስፈልገዋል እናያዋለን። አንዳንድ ሰው ተሐጅር ተገትረው ያዙና ሱብሂን ያሳልፋሉ። ሱሪውን አውቆ ራሱን ጥምጣም እንደመጠምጠም ማለት እኮ የሚገርማችሁ ወደፊት ስለሚመጣ ተሐጅር ግትር ያደር ሱብሂ ቀሰቀሰ አንተ የራስን ተኝ ተሐጅር እኔ እኮ ስሰግድ ነው ያደርኩ ይላል። ማን ነው ቅድሚያ የሚሰጠው ነው? ተሱብሂ አንፃር እኮ ተሐጅር ተራ ነው። ቫልዩ ለሳራ ልትለው ትችላለህ። ምንም ፋይዳ የለውም ማለት ትችላለህ። ተሶላት ተፈርዱ አንፃር ማለት ነው። እና ሌላው ስራ እንደሚገባው የዩልኝ ጾም አይገባውም ራሱ እስካልተናገረ ድረስ ማለት ነው። ጾም የኔ ነች ማለት بخلاف بقية الأعمال فإن الرياء قد يدخل بمجرد فعلها በመስራቶች ይገባዋል ማለት ነው። አንዴ ሁለተኛ ጾም የኔ ነች የተቀረ ራሱን ያለው ምንድነው? ማንኛውም መልካም ስራ መንፈሳዊ ጥቅም እንዳለው አካላዊም ጥቅም አለው። ጾም ተሆነ አካላዊ ጉዳት ብቻ ጥቅም የለውም። ለምሳሌ እንውሰድ፣ ውዱእን እንውሰደው። ነብዩላህ ሙሳን አለይሂ ሰላም አላሁ ተባረከ ወተዓላ ምን አላቸው? ንጽህናህን ባለመጠበቅ ለሚመጣው በሽታ ፈላ ተሉመነ ኢላ ነፍሰከ አላቸው። ነፍስህን እንጂ እኔን እንዳታማ፣ ንጽህናህን ስትጠብቅ በሽታ የሚከላከልልሃል ማለት ነው። ይሄም በሐዲስ የተረጋገጠ ጉዳይ ነው። ንጽህናህን ባለመጠበቅ ለሚመጣው በሽታ ነፍስህን እንጂ እኔን እንዳታማ አላቸው አላሁ ተባረከ ወተዓላ። ስለዚህ ውዱእ ስታደርግ አካላዊ ጥቅም አለ ማለት ነው። ሶላትን እንስገድ፣ ሶላትን እንውሰደው። ኩሻብ ቢሰራ ሰርከስ ቢሰራ ማትንቀሳቀስ ጅማት አለች አለ ኪታብ። ሩኩዕና ሱጁድ ላይ ብቻ የምትንቀሳቀስ ያቺ ጅማት አልተንቀሳቀሰ ደግሞ ሽባ የሚሆንበት አጋጣሚ ያላት። ስለዚህ ሩኩዕ ሱጁድ ስታደርግ ያቺ ጅማት ትንቀሳቀሳለች፣ አካላዊ ጥቅም አለ ማለት ነው። ጾምሳ መራብ ነው፣ ራስን ጎድተህ ለአላህ ትእዛዝ መታዘዝ ማለት ነው። ጾም የኔ ነች ያለው ተጓዳጅ ጥቅም የለውም ማለት ነው። ለዚህ ነው ጾም የኔ ነች ያለው አለ። አንድ በሉ ይሄን። ሁለተኛ ጾም የኔ ነው ማለት ምንድነው? አነል ሙራድ ቢቀውሊ ወአና አይዚ ቢሂ አኒ አንፈሪዱ ቢዕልሚ ሚቅዳሪ ሰዋቢሂ ወተድዒፊ ሐሰናቲሂ ወአማ ገይሩሁ ሚነል ዒባዳቲ ፈቀድ ኢጠለዐ ዐለይሃ በዕዱ ናስ ወቃለ አልቁርጡቢይ መዕናሁ አነል አዕማለ ቀድ ኩሽፈት መቃዲሩ ሰዋቢሃ ሊናስ ወአነሃ ተضاعፈት ሚን 10 ኢላ 700 ኢላ ማ ሻአ አላህ ኢላ ሲያም ፈኢነላሃ ዩሲቡ ዐለይሂ ቢገይሪ ተቅዲር። ጾም የኔ ነው ማለት ምንድነው? የጾምን ሚንዳውን ቁጥሩን ማውቀው እኔ ነኝ። ነብይ ያውቀው፣ መላእክት ያውቀው፣ አንድ ጾመኛ የሚያገኘውን አጅር ማለት ነው። የተቀረው መልካም ስራችንሳ ነብዮች ያውቁታል፣ መላእክቶች ያውቁታል። እኛም ኪታብ በመቅራት እናውቃለን። ከአንድ እስከ 10 ከ10 እስከ 700 እያልን እኮ እየተመነ ነው አወቅ ነው ማለት ነው። የጾምንሳ በስራ ለጾመ ሰውዬ ስፍር ቁጥሩን አላህ እንጂ ሌላ ያውቀውም። በጣም ትልቅ ነው ማለት ነው። ጾም ምንድነው? ቀን ይዞ ጀንበር እስከሚገባ መከልከል ማለት ከምግብና ተግንኙነት ማለት ነው። ቀን ማለት ምንድነው? ቀን ሲባል ዑርፍ እያለ ሸርዕ እያለ፣ ነሃር ሲባል ዑርፍ እያለ ሸርዕ እያለ። የቀኑ ዑርፍዩ ፀሐይ ከወጣ በኋላ ጀንበር እስከሚገባ ቀን ትላለህ። ዑርፍ ተለምዷችን። በሸሪዓችን ዑሳ ቀን የሚባለው ምንድነው? ሚን ጡልዕል ፈጅሪል ሷዲቂ ኢላ ጉሩቢ ሸምስ ቀን የሚባለው ይሄ ነው። ፈጅር መውጣት ከጀመረ ይዞ ፀሐይ እስከሚገባ ያለው ቀን ይባላል። ተፈጀረ ጀምሮ ፀሐይ እስከሚገባ ድረስ ተግንኙነት ሆነ ተምግብ መከልከል ማለት ነው። ግልጽ ነው አይደል? ፀሐይ ተወጣ በኋላ ማለት አይደለም ማለት ነው። ሸርዕዩ ነው እያወጋቸው፣ ያ አደውዩ ነው። በተለምዷችን ያለው ቀን ምን ነው? ፀሐይ ተወጣ ነው አይደል? ያን አይደለም ጾም ላይ ሸርዕዩ ነው። ሸርዕዩ ቀን የሚባለው ማን ነው? ተፈጀረ ይዞ ትክክለኛው ፈጅር ማለት ነው። የመጀመሪያው ፈጅሩ እንዳይዝ ደግሞ አነሶ ሰው ሳይበላ እንዳይውልም፣ ሁለተኛው ፈጅር ማለት ነው። ትክክለኛው ፈጅር ተወጣ ይዞ ጀንበር እስከሚገባ ድረስ ተምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ ማለት ነው።
عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال من أفطر يوما في رمضان من غير رخصة رخصها الله له لم يقضي عنه صيام الدهر وإن صامه رواه البخاري ነብያችን አለይሂ ሰላቱ ወሰላም ኢማሙል ቡኻሪ በዘገቡት ሐዲስ እንዲህ ይላሉ ማንም ሰው አሉ ያለምንም ችግር ለማፍጠር ኪታቡ ገድቦ አስቀምጦልናል ማፍጠር ሊበቃል ዘንድ ሙሳፊር መሆን መቻል አለብህ ወይ በሽተኛ መሆን መቻል አለብህ ወይ የወር አበባ ላይ ያለ ሴት ወይ የወሊድ ደም ያለ ሴት መሆን መቻል አለበት ነፍሰ ጡርም ቢሆን ይበቃላታል ማፍጠር ትችላለች እንዲያውም ክፍያ ምናምን ስላፈጠር የሚከፈል የላትም በዚሁ አጋጣሚ በኋላ ስትሆን አላህ ብቻ የምታወጣው ማለት ነው መቀጫ ምናምን የጾም የሆነ ፊዲያ ነገር የለባትም ማለት ነው ስለዚህ ከዚህ ውጭ ነው ዝም ብሎ ኖርማል አፍ የሆነ ሰውዬ ያፈጠራሉ ለም يقضي عنه صيام الدهر 12 ወር ቢጾመው ለአንዷ ቀን ላፈጠረባት አትሞላም በዛልካት መጣም የረመዳን ሁርመት ክብደት አያችሁት ይሄ ሐዲስ ደግሞ ቡኻሪ ነው የዘገቡት አንድ ቀን ያለ ምንም ኬዝ ያለ ምንም ችግር ሸሪዓው ታበቃለት ዑዝር ሌላ ያፈጠረ ሰው ይያሉ 12 ወር ስላንዷ ቀን ቀዷ ብሎ ቢጾም ስላንዲቱ ቀን 12 ወር ቢጾመው በዛ ልክ አይመጣም በዛ ስታንዳርድ አይመጣም ለመሆኑ ግን መጾም የሚጠበቅበት ቆይ አንድ ቀን ነች አይደል እንዴ ባይሆን ቀለይ ታላፈረሰው በግንኙነት ወይም በግንኙነት ታፈረሰው 61 ቀን የሚቀጥለዋል የምግብ ተሆነ ወደፊት እንመጣበት ነው ማለት ነው እንደማንም ቀዷ የሚሆነው ሆነ ብሎ አፍጥሮ ያደረ ማለት ነው ወደፊት አጾም ብሎ ያደረ ሳይጀምር ማለት ነው የሚቀዷው አንድ ቀን ነው ግን 12 ወር ቢጾም ያችን አንዷን ቀን አይተካትም የምትጾመው አንዷ ቀን ሆና እንኳን ያለች ማለት ነው وقال كعب الأحبار أوحى الله إلى موسى أني كتبت على نفسي ألا أرد دعوة صائم رمضان يؤتى يوم القيامة بعبد والملائكة يضربونه فيتعلق بالنبي صلى الله عليه وسلم فيقول ما ذنبه فيقولون أدرك شهر رمضان فعصى الله تعالى فيه فيريد النبي صلى الله عليه وسلم أن يشفع فيه فيقال يا محمد إن خصمه رمضان فيقول النبي صلى الله عليه وسلم أنا بريء ممن خصمه رمضان سبحان الله كعب الأحبار باستلالفوا لنا حديث بنبي الله موسى عليه السلام لي الله وحيا ورد من دمبلو إني صوم بصوم سوية دعاء يعرقون دعاء للملسبت قال قبتشال له ብሎ አላህ አሉ የጾመኛ አንዱ አልመልስ ቃል ነው መርሐባ አላለሁ መቼም ዱዓው ሌላውስ ተቀባይነት አለው አይደለም ወይ ቢባል ረመዳን ልዩ በረመዳን በልዩ ይሆናል ማለት ነው በልዩ ቀቡል ያገኛል ማለት ነው ወንጀላቶች ቀናት ልዩ ያደርጋቸዋል መልካም ስራዎች ቀናት ልዩ ያደርጋቸዋል ወንጀላቶች ቦታ ወንጀል ሆኖ ያለ ቦታው ልዩ ያደርጋቸዋል መካ ላይ የሚሰራው ወንጀልና ሌላ ቦታ አንድ አይደለም አረፋ ጎራ ላይ የሚሰራው ወንጀልና ሌላ አንድ አይደለም መዲናቱል ሙነወራ መስራውና ሌላ ቦታ አንድ አይደለም በይተል መቅዲስ መስራውና ሌላ ቦታ አንድ አይደለም ከዛልክ ረመዳን የመስራው ወንጀልና ሌላ ጊዜ የመስራው ወንጀል አንድ አይደለም መልካም ስራውን በተመሳሳይ ማለት ነው ከዛልክ የጾመኛን ዱዓ አልመልስም አለና የቂያማ ቀን አንድ ሰው መላእክቶች እየመጡ ያመጡታል ቢመቃሚ አሚል ሐዲድ በብረት ቆመጥ እየመጡ ያመጡታል ይመጣና ነብያችን አለይሂ ሰላቱ ወሰለም ያዛረግና ያ ረሱላህ ሸምጉልኝ ይላል ኢሽፋሊ ይላቸዋል አረሸምጉልኝ ያ ረሱላህ ይላቸዋል ነብያችን ሰለላሁ ዐለይሂ ወሰለም فيريد النبي صلى الله عليه وسلم أن يشفع فيه ነብያችን ሊሸመግሉ ዘንበል ይላል ቀሰድ ያረጋሉ ያረጉ ጊዜ ምን ይላቸዋል መላእክቱ فيقال يا محمد إن خصمه رمضان ተከራካሪው እኮ ረመዳን ነው የከሰሰው እኮ ረመዳን ነው ታራግለሰ መሰለው እንደ ሊሸመግሉ የምትዘነበሉት ይላቸዋል ረሱል አለይሂ ሰላቱ ወሰለም ከዛ فيقول النبي صلى الله عليه وسلم أنا بريء ممن خصمه رمضان እኔ ረመዳን ተከሰሰው ሰውዬ እጄን አንስቻለሁ ጣልቃ አልገባም ስለዚህ ረመዳን ተከሰሰው ሰውዬ ሽምግልና እጄን አላስገባም አሉ ረሱል አለይሂ ሰላቱ ወሰለም ረኡፍ ረሂም የሆኑት ነብይ ማለት ነው ረመዳን የሚከሰው ምን ሆኖ ነው ክሱ ምንድነው ነው ረመዳን ጾሞ ሰው ሲያማ ይውላል ረመዳን ጾሞ ሲወነጅል ይውላል ረመዳን ጾሞ ሰው ሲጨነግፍ ይውላል ረመዳን ጾሞ የሰው ሚዛን ይሰርቃል በሚዛን ይሰርቃል ያንሸራታል ይሯን ይቀይራል
እናት አባቱን ይጨነግፋል ማለት ነው። ሰውን አያከብርም ማለት ነው። ስለዚህ ረመዳን ክስ ሌላ የለውም። ይሄ ነው ተወንጀል ካልተከለከለ እኮ ውጤቱ የዛ ሰውዬ ምንድን ያለው ውሃና እንጀራ መከልከል ነው ማለት ነው። ምን ይባላል ይሄ በጾም የራብ አድማ ማለት እኮ ነው። በዘመናዊ አባባል ምን ትለዋለህ የራብ አድማ አድርጓል ማለት ነው። አድማ የሚያደርገው በማን ላይ እንደሆነ ነው ጥያቄው እንጂ የራብ አድማ የሚባለው ይሆናል ማለት ነው እንጂ በትክክል ጾም አይደለም ማለት ነው። ጾም ማለት እኮ ውሃና እንጀራ መከልከል ብቻ አይደለም። እንዲህ ያለው ትልቁ ወራት ያመለጠው ሰውዬ ነብያችን ሽምግልና እጀን አላስገባም ብለውታል ማለት ነው። ስለዚህ ሁላችንም ማንከሰሳለን ያርገን ማለት ነው። وقال عليه الصلاة والسلام لو يعلم الناس ما في شهر رمضان من الخير لتمنت أمتي أن يكون رمضان السنة كلها ولو أذن للسماوات والأرض أن تتكلم لشهدتا بمن صام رمضان بالجنة ነብያችን አለይሂ ሰላቱ ወሰላም የረመዳን ወር ያለውን ፈዲላ ባወቁ ረመዳን መጾም ምን ያህል አጅርን የሚያስመዘግብ መሆኑን ባወቁ አሉ የኔ ኡማዎች 12 ወር ሙሉ ረመዳን ይሆንልን ብለው ነበር የሚመኙት። ስድስቷን ጾም ሲባል ታዲያ 6 በተቀነሰልኝ ሳይሆን ምን ነው ሙሉ ረመዳን በሆነ ሙሉ አመቱ ብለው ነበር የሚሉት የኔ ኡመቶች ስላልገባቸው ነው እንጂ አሉ ረሱል አለይሂ ሰላቱ ወሰላም። ሐታ ለሰማይና ለመሬት አፍታ ሰጧቸው ተናገሩ ቢባሉት ያፍ መፍቻቸው ምን ነበረ? ረመዳን የጾምክ ሰው ያብሽር ለጀነት ነበር የሚሉት ማለት ነው። ግን ረመዳን የጾምክ ነው ውሃና እንጀራ የተከለከለ አይደለም ወንድሞቼ ልብ የምንለው በስርዓት የጾመ ማለት ነው። ስለዚህ ጾማችን በዚህ መልኩ መጾም ይኖርብናል ማለት ነው። ወረወ الزهري أن تسبيحة واحدة في شهر رمضان أفضل من 1000 تسبيحات في غيره አንዴ ሱብሃንአላህ ማለት ረመዳን ላይ ከረመዳን ውጭ ሺህ ጊዜ ሱብሃንአላህ ተምትለው ይበልጣል ማለት ነው። ረመዳን አንድ ብር መስደቃት ታሽብር ትበልጣለች ባዘቦቱ ማለት እኮ ነው። ረመዳን አንድ ረካዓ የምትሰግደው ሶላት ባዘቦቱ ተሽረካ ይበልጣል ማለት ነው። ይሄ በቀን የተገኘ ክብር ነው። ይሄ በረመዳን የተገኘ አጅር ነው ማለት ነው። عن كعب بن عجرة رضي الله عنه قال قال رسول الله صلى الله عليه وسلم أتاني جبريل فقال يا محمد من أدرك رمضان فلم يغفر له فأبعده الله قل آمين فقلت آمين ثم قال من أدرك أبويه أو أحدهما فلم يبرهما فمات فدخل النار فأبعده الله قل آمين فقلت آمين ثم قال من ذكرت عنده فلم يصلي عليك فمات فدخل النار فأبعده الله قل آمين فقلت آمين رواه أحمد في المسند وحسنه وصححه الألباني ነብያችን አለይሂ ሰላቱ ወሰላም አሁን በቀራውት ሐዲስ ወደ ሚንበር ልወጣ ሰላሉ ሰይድ ጅብሪል አሚን በለኝማ አለኝ አሉ መጥቶ አሚን በለኝማ አሉ ሊخطو ሚንበር ሊወጡ ሲሉ እኮ ነው ሶስተው ልራግብ ነው አሚን በለኝ አለኝ አሉ። እሺ ረመዳንን አግንቶ ረመዳን ላይ ወንጀልን ያልተማረ ሰውዬ አላህ ተረህመቱ ያርቀው አሚን በል አሚን ነው። ረመዳን መጥቶ ያልተማረ እኮ አላህ ለማረስ ሲለው እምቢ ማለት እኮ ባፉ እምቢ ማለት አይደለም በተግባር ማለት ነው። የሚያስምርን ስራ አለመስራት ማለት እኮ ነው። ሁሉ ኡመት يدخلون الجنة إلا من أبى ይላሉ ረሱል አለይሂ ሰላቱ ወሰላም። የኔ ኡመቶች ሁሉም ጀነት ይገባሉ ጀነትን አልፈልግም ብሎ እምቢ ያለ ሲቀር አሉ። ومن يأبى يا رسول الله አሏቸው ሰሃቦች ማን ነው ጀነት ግባ እየተባለ እምቢ የሚለው አሏቸው። من أطاعني دخل الجنة ومن عصى فقد أبى እኔ የመጣሁበትን መርሐባው ላይ ተቀበለ መርሐባ ብሏል ጀነት ለመግባት ጀነት ይገባል። እኔ የመጣሁበትን እምቢ አለ ኸልፈኛል ጀነትን አልፈልግም ብሎ እምቢ ብሏል አሉ ማለት ነው። የረመዳን በዚሁ ሐዲስ ስለሚፈስረው ሁለት እናት አባቱን አግኝቶ ወይም አንደኛውን አግኝቶ አስደስቶ ጀነት ለመግባት እድል ያላገኘ ሰውዬ እናት አባት የረገመው ማለት እኮ ነው። አላህ ረህመት ይራቅ አሚን በለኝ አሚን አሉ ረሱል አለይሂ ሰላቱ ወሰለም። ሶስተኛ አንተ ተፊቱ ላይ ስምህ ተወስቶ ያንተ ስም ተወስቶ اللهم صل على سيدنا محمد ያላለ ወይ ሰለላሁ ዐለይሂ ወሰለም ያላለ በአጠቃላይ በአንተ ላይ ሶላዋት ያላወረደ ሰውዬ ተረህመቱ አላህ ያርቀው አሚን በለኝ አላቸው። አሚን አሉ ረሱል አለይሂ ሰላቱ ወሰለም ማለት ነው። ስለዚህ የቀናት አይነት አለው፣ የወር አይነት አለው፣ የአመት አይነት አለው ማለት ነው። የወራቱ የሰው አይነታው የመላእክት አይነታው ሰይድ ጅብሪል ናቸው። የነብያቶች አይነታ ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም የነብያቱ ሁላ የሰው ሁላ አይነታ አውሊያኡላህ ሷሊሒን ናቸው። ወልይነት ይገለጻል ባለፈው ተናግሬያለሁ። ተቅዮች ማለት ነው። ረመዳን ሲመጣ አንድ ቀን ሁለት ቀን ሲቀረው የሚጾም ወልይ እንዳይመስል አምታችን ነው የሚባለው። ነብያችን ሰለላሁ ዐለይሂ ወሰለም ምጾም ሰው የሚጾም ቀን ምታፈጥር ሰው የሚያፈጥር ቀን ይላሉ። አንዳንድ ወልይ ነን የሚሉ ረመዳን ሊገባ አንድ ቀን ሲቀረው ሁለት ቀን ሲቀረው ይጾማሉ። ያ ወንጀል ነው። ወልይ አይደለም ወንጀለኛ ነው። ያ ሰውዬ በግልጽ መታወቅ መቻል አለበት ማለት ነው። የሸክ ቀን የጾመ ሰውዬ ነብያችን ፈቀድ ዓሳ አብል ቃሲም የቃሲምን አባት ኸልፏል ነው
በዚህ አሽቀዳር ማን ቀን ሁለት ቀን ሲቀረው መጾም ወላይነት አያመጣም፣ ወንጀል ነው የሚያመጣው፣ ወይል ነው የሚያመጣው ማለት ነው። በዚህ የወልይ ያለው ሸሪዓን በጠበቀ መሆኑ መታወቅ መቻል አለበት ማለት ነው። ስለዚህ የሰው አይነታው ወልያቶች ሸሪዓው ባዘዙ የሚቆሙ ማለት ነው። የዓመት አይነታውሳ አለው፣ የወር አይነት አለው። የወር አይነታ ረቢዕ የወር አይነታ ነው። ተወሩ ሁላ ማን ነው? ረመዳን ነው። የዓመት ደግሞ ረቢዕ አለ ማለት ነው። የወር አይነታው ማን ነው? ረመዳን ነው ማለት ነው። ይኸው 12 ወር ስታዩት የዚህ አምሳያው የ12 ወር አምሳያ እንደ ነብዩላህ ዩሱፍ እና ወንድሞች ሆነው የነብዩላህ ዩሱፍ ተስዋ ጋር 11 ወንድም አይደል ያላቸው 11ዶች ወንድሞቻቸው በነብዩ ዩሱፍ ህርመት ይማራሉ አለ። ከዛ በ11 ወር የተሰራ ወንጀል በአንድ ረመዳን ሰበብ ይማራ በስርዓት ተጾመ ማለት ነው። ስለዚህ ረመዳንን በስርዓት መጾም ይኖርብናል ማለት ነው። ሌላው ረመዳን ነብያችን ሰለላሁ ዐለይሂ ወሰለም ስለ ሶስት ሰዎች ታሪክ ተነገራቸው። ሶስት ሰዎች ለዲናቸው ዋጋ ለመክፈል ብለው ሶስቱም ወጡ። ሶስቱ እንደወጡ ሁለቶች በዛው መስዋዕትነት ሆኑ ማለት ነው። አንደኛው ተመለሰና ኑሮ ፊራሹ ላይ ሞተ ማለት ነው። ከሞተ በኋላ ራእይ በመናም አየው። ሲያየው ፊራሹ ላይ ሞቶ ለዲናቸው ዋጋ የከፈሉ ሰዎች ቀድሟቸው ጀነት ሲገባ አዩት ማለት ነው። አይታ በመናም እንዲህ አለ ቸገረውና ወደ ነብያችን ሰለላሁ ዐለይሂ ወሰለም ሄደ። በመናሜ እንዲህ አለ አየውሳ ለዲናቸው ዋጋ የከፈሉትን ታልጋው ላይ ታሞ የተኛው የሞተው ሰውዬ ቀደማቸው። ከዛም ተመርሶ ብዙ ጊዜ ቆይቶ እንዴ ምን ማለታችሁ ነው? እነዛ እኮ ሞተው ስራቸው ተቋርጧል። ሀነሱ በኋላ እኮ ረመዳን ጾሟል። ሀነሱ በኋላ እኮ ብዙ ጊዜ አምስት ወቅት ሶላት ሰግዷል። ምኑን ከምን ታገናኛችኋላችሁ አሉና ረሱሉ ዐለይሂ ሰላቱ ወሰላም አሉ ፈወለዚ ነፍሲ ቢየዲህ ኢነ በይነሁማ ላብዓደ ሚማ በይነ ሰማይ ወልአርድ አኽረጀሁ ኢማሙ አህመድ። በዚህ ሰውዬና በነዛ ሰዎች መካከል ያለው ርቀት ከሰማይና እስከ መሬት መካከል ያለ ልዩነት ነው ርቀታቸው። ከሰማይ ይዘህ እስከ መሬት ባለው ነው ርቀታቸው። የዚህን ያህል ርቀት አለ ማለት ነው። ረመዳን እንዲህ ያለ አጅር የሚያስመዘግብ ነው። እንዲህ ያለውን ወር ታዲያ ጠንቀቀን መጾም ይኖርብናል ለማለት ነው። ስለዚህ የሚያስፈጥሩ ነገራቶች መርፌ መወጋት፣ የመድኃኒት መርፌ አያስፈጥርም። ኩል መኳል አያስፈጥርም። ሽቶ መቀባት አያስፈጥርም። ሀታ የዶቄት ብናኝ እንኳን ቢሆን ተገባ በሆነ በስታላት ስገባ ደስ አያስፈጥርም። ዝንብን በመግባቱ አያስፈጥርም። ማስፈጥሩ ነገራቶች ወደ 4 አለ። ሰዓት ይዤ ምገልጽ ይሆናል። የምግብ መርፌ ግን ተሆነ በጅማት የሚግባ በልም ሰውነት ያስፈጥራል ማለት ነው። ከምግብ መርፌ ሌላ ያለው ግን በየትም ይሆን ምን አንደኛ ስኳር የሚከታተሉ ሊሆን ይችላሉ። የመድኃኒት የሆነ መርፌ የክትትል ሊሆን ይችላል፣ አያስፈጥርም። ይሄን በደንብ ያዙ ለማለት ነው። ሌላው ሁለት ሐዲስ ልናገርና ንግግሬን እቋጫለሁ። ሁለት ነው ዛሬ ርዕሴ ማለት ነው። عن عمر رضي الله عنه قال أمرنا رسول الله صلى الله عليه وسلم يوما أن نتصدق ووافق ذلك مالا عندي فقلت اليوم أسبق أبا بكر رضي الله عنه إن سبقت يوما إن استطعت أن أسبقه في يوم من الأيام فهو هذا اليوم فجئت بنصف مالي فقال رسول الله صلى الله عليه وسلم ما أبقيت لأهلك قلت أبقيت لهم قال ما أبقيت لهم قلت مثله وأتى أبو بكر رضي الله عنه بكل ما عنده فقال يا أبا بكر ما أبقيت إلى أهلك قال أبقيت لهم الله ورسوله قلت لا أسبقه إلى شيء أبدا رواه أبو داود والترمذي አሁን በቀራሁት ሐዲስ አንደኛዎችን ሐዲስ ያመጣው ለምንድን ነው? እያንዳንዳችን ይሰማል። እያንዳንዳችን ሱጁድ የምናረግባትን መስገጃ መግዛት መቻል አለብን ማለት ነው። እያንዳንዳችን ከእኔም ጀምሮ ማለት ነው። ስለዚህ ምንጣፉ የምናየው ነው የምታዩት ነው ማለት ነው። ለእናት አባታችሁ በሰባት ቀን ሰደቃ ተመሰደቅ፣ በ40 ሰደቃ ተመሰደቅ፣ አመታት ተማውጣት ለእናት አባት እየነያ ሰደቃ ተንጃሪያ ምንጣፍ አንጥፍላት። የሚበልጠው ይሄ ነው። ያ ሰደቃው ለዛኑ ቀን ብቻ ሊሆን ይችላል። ይሄ ምንጣፍ ሰደቃ ተንጃሪያ ይሄ ምንጣፍ ስታለለስ ለእናት ለአባት ይቀጥላል ማለት ነው። ስለዚህ በዚህ መልኩ ዛሬ እቺ ምንጣፍ ሳናነጥፍ ጁሙአ ማንሰግድም። ትስማማላችሁ? መግዣውን ስንችል ማለት እኮ ነው እንጂ አሁን ምንጣፉ ይመጣል ማለት አይደለም። እንዴት ነው ይደርሳል እንዳትሉ ብዬ ነው። ነብያችን አለይሂ ሰላቱ ወሰላም ሷሃበተል ኪራምን እንደተሰበሰቡ መዋጮ ፈለጉና ለዲናቸው እስኪ ገንዘብ መዋጮ አምጡልኝ አሉ። ሰይድ ዑመር ምን አልኩ አሉ? ዛሬ እስከ ዛሬ ሰይድ ዑመር በወጭ እየቀደመ ሰይድ አቡበክር እየቀደሙ ነበርና
ዛሬ እኔ በኸይር መቅደም አለብኝ አልኩና አጋጣሚ ሆኖ ገንዘብ እጄ ላይ ስለነበረ አሉ አጋጣሚ ሆኖ ገንዘብ እጄ ስለነበረ የካፒታሌን ግማሹን ወሰድኩና እንኳልኳቸው ለነብዩ ሰለላሁ ዐለይሂ ወሰለም ለቤተሰብ ምን አስቀራሉኝ አሉ የዚህኑ 50 ያስቀርቻለሁ አልኳቸው አሉ ግማሹም ማለት ነው ሰይድ አቡበክር መጡ ሰጥ ምን አስቀራ ያ አቡበክር አሏቸው ለቤተሰቦች ምን አስቀራ አሏቸው ያንቱን መሐባን ያላህ መሐባ አስቀርቻላቸዋለሁ ይሄ ዱንያ ቁስ ነው ምን ያደርግላቸዋል ያንቱ መሐባን ያላህ ወዴታ ታለ ችግር አይገባቸውም በዚህ መልኩ አሉና ሙላውን ያመጣው ቤት ያለውን አሉ ሰይድ አቡበክር ማለት ነው ከዛ ሰይድ ዑመር ምን አሉ ካሁን በኋላ ሰይድ አቡበክርን መቅደም አይደለም አሳቡ አይኖረኝም አሉ እኔ ግማሽ አስቀረዋሉ ለቤተሰብ አሰብኩ ማለት ነው ሰይድ አቡበክር ቤተሰቦችን ለአላህ ለነብዩ አስረከቡ በዚህ መልኩኛ መወሰን መቻል አለብን ሷሃቦችን እንወዳለን ታልከኮ የውዴታ መገለጫው ምንድነው እነሱ የሰሩትን መስራት እነሱን መሆን ማለት ነው ባጭሩ አህለል ኸይር ፈልጉስ ይባላል ለኛ አህለል ኸይር የሚመጣልን ምንድነው ራሳችን አህለል ኸይር መሆን አለብን ወንድሞቻችን እኛ ጀነት መግባት አንፈልግም እኛ አጅር አንፈልግም ሁሉ ጊዜ ተወጭ ነው እንደመጠበቅ ያለብን ራሳችን መሆን መቻል አለብን ለዚህ ምንጣፍ ምንም ይሁን ምን ዛሬ ራሳችን እንችላለን ማለት ነው عن عبد الله بن محمد ابن عائشة قال وقف سائل على أمير المؤمنين علي فقال للحسن وللحسين رضي الله عنهما اذهب إلى أمك فقل لها تركت عندك 6 دراهم فهات منها درهاما فذهب ثم رجع قالت إنما تركت 6 دراهم للدقيق فقال علي لا يصدق إيمان عبد حتى يكون بما في يد الله أوثق منه بما في يده قل لها ابعث ب6 دراهم فبعثت بها إليه فدفعها إلى السائل قال فما حل حبوته حتى مر به رجل معه جمل يبيعه فقال علي بكم الجمل قال ب140 درهما فقال علي اعقله على أن نؤخرك بثمنه شيئا فعاقله الرجل ومضى ثم أقبل رجل فقال لمن هذا البعير فقال علي لي فقال أتبعه قال نعم قال بكم قال ب100 درهم قال قد ابتعته قال فأخذ البعير وأعطاه 200 فأعطى الرجل الذي أراد أن يؤخره ب140 درهما وجاء ب60 درهما إلى فاطمة رضي الله عنها فقالت ما هذا قال هذا ما وعدنا الله على لسان نبي صلى الله عليه وسلم من جاء بالحسنة فله عشر أمثالها አሁን የቀራሁት ሐዲስ ምንድነው ፋጡማ የነብያችን ልጅ ረዲየላሁ ዐንሃ ባልየው ሰይድ አልይ ለማኝ የመጣባቸው ጊዜ ፋጡማን ብር ላኪልኝ ለማኝ ይበርቁ ማላሏት እንዴ አሉ ሐሰን ወይ ሁሰይን ናቸው የተላኩት ጥላችሁት ሄዳችሁት እኮ 6 ዲርሃም ነው ለዱቄት መግዣ አለች ለዘይት አይደለም ልብ በል ዘይት ቅንጦት ነው ለዱቄት ነው ቅድሚያ እንጀራው ስለሆነ የሚቀርም ለዘይት መግዣ አይደለም ለዱቄት መግዣ 6 ዲርሃም ጥለው ሄደዋል አለቻቸው አወሱን ነው ያንድ ሰው ኢማኑ አይሞላም ታኪሱ ታለው ታላህ ያለውን እስካላመነ ድረስ አሉ ረሱል አለይሂ ሰላቱ ሰይድ አሊ ማለት ነው ሰይድ አሊ ይሄናሉ ማለት ከዛ ያነ 6 ድርሃም ላከች ለዛ ለማይሰጡት ማለት ነው ኢማናቸው ሙሉ መሆን አረጋገጡ ማለት ነው ከዛ አንድ ሰው ግመል ይዞ መጣ ማለት ነው ያ ግመል ይዞ መጣና ልሸጠው ነው ያው የዱቤ ሽጥልኛል አዎ ስንት ነው 140 አላቸው የዱቤ ሽጥልኝ ሽጨልዋለሁ ገዙት ወዲያው ገሰው ሰውየው ሽኝት እሰርልኝ ብለው ሰውየው እንደሸኙት ባለዚህ ሚል መጣ ማለት ነው ወዲህ አሉት ስንት ነው 200 ዲርሃም አልተከራከራቸውም ነቅደን ጧጧ አርጎ ቆጠርና ሰጣቸው ከዛ ምን አደረጉ ሰይድ አሊ ጠግይ ናቸውና ነጋዴ ብቶን እስኪ እቺን አንድ ገቢ አንዴ ልጫንባት ነበር ሰይድ አሊ ምን አደረጉ 140 ዲርሃም ለቆይቼ ልሰጥህ ብዬ ነበር አሁን ስለተጣራ ሊቆ ወዲያው ላኩለት ማለት ነው ነጋዴ ነፍሳችሁን ፈትሹ ለሳምንት ስለተጣራ ቀድመህ መስጠት ነበር የሰይድ አሊ ስነው ማለት ነው ከዛ 60 ዲርሃም ለሚስታቸው ላኩ ማለት ነው የት መጣለች ይሄማ አላህ በመላእክተኛው ምላስ ቃል የገባልን ነው አንድ መልካም ስራ የሰራ ባንዳ ስራ አለው ብለዋል ይሄ ነው 60ውን በ10 አባጁ ማን ነው 6ቱን በ10 አባጁ ስንት ይሆናል 60 ያገኘ ነው በዚህ ነው አሉ ስለዚህ እኛ ሲሄን መሆን የለብንም ወይ እነ ፋጡማን ተዱቄት ቁረጭ ብለው ነው ያደረጉት ስለዚህ ለሞቱት ወገናችን ብያለው ቅድም መነያት መቻል አለብን ብያለው